ወይዘሪት ሄርሜላ ደግሞ ዛሬ ያው አይገልም እንጂ ሀሜት እያለች ነው። አንቺ መቼ ይገልሻል ሀሜት? አንቺማ መጥፋት ብትቺ ገና ድሮ ነበረ ከሚዲያ ላይ መጣፊው። ግን ደግሞ አንቺ በደም ስርሽ ውስጥ ያው ተዋህዷለሁ ጸርሶ ገብቷል። አንቺ አይደለም ሀሜት ቦምብ ራሱ ቢደቀንብሽ የምትሞች አይነት ሴት አይደለችም። አንቺ ሙጥኝ በሰው ባል ማለት ነው ሙጥኝ ያልሽ ስለሆንሽ፣ በነገራችን ላይ ወደሽና ፈቅደሽ አምነሽበት የገባሽው ነገር ስለሆነ እኮ ነው እንጂ አንድ ሴት ልጅ አይደለም ሀሜት ማለት ነው ከክብሯ እንኳን ትንሽ ዝቅ የሚያረጋት ነገር ካየች መቼም ወደዛ ነገር አትመለስም። የእውነቴን ነው ምላችሁ። ሴት ልጅ በነገራችን ላይ በክብሯ አትደራደርም፣ በራሷ በክብሯ አትደራደርም። አንቺ ግን ያው አሁንሽ ሆን ብለሽ አብርሽን አጥምደሽ የመጣው ይምጣ በዚህ ጋር እየሰማው በዚህ ጋር አፍደፈዋለሁ ብለሽ ስለሆነ የመጣሽው ለአንቺ ያው ሀሜት አይገልም፣ ሀሜት ያው አይገልም እንጂ ሀሜት ብለሻል። እንኳን ሀሜት አንቺ በቃ ያው ክብርሽን እኮ ምንድን ነው የሚባለው? ቤተሰቦቼ ኃይሌ እንዴት ነው ሩጫ ቁም ያለው ብሎ ጫማውን ሰቅሏል ይባላል አይደል? አንቺም እኮ ክብርሽን ውልቅ አድርገሽ ሰቅለሸዋል። እነዛ እንኳን ሀሜት ምንም ቢሆን ያው አንቺ የሚሰማሽ ልጅ አይደለሽም። በነገራችን ላይ ምንድን ነው የሚባለው? ድንጋይ ናት ሄርሜላ። ይቅርታ አድርጉልኝና ድፍን ድንጋይ ምንም አይመስላትም። በቃ የእውነት እኔ ግን ማለት ነው አሁን ላይ ለአብርሽ የከፈልሽውን ዋጋ እንደ ወንደላጤ ሆኖ ከፍለሽን ለቢው እንዴት ደስ ይል ነበር። ከምር እኛ ራሱ እናበረታሽ ነበር። ሄርሜላ ወደፊት የእውነት ለፍቅር የከፈለችው ዋጋ እያለን እኛ ራሱ እያሞገስንሽ ምንም ቢሆን ማለት ነው። ግን በሰው ባል ሙጥጭ ብለሽ በሰው ባል ያዙ ይልቀቁኝ አይገልም እንጂ ሀሜት አንድ ቀንማ መፈጥፈጥሽ አይቀርም። ምክንያቱም ከራሱ የመጣ ቀን ማለት ነው። በነገራችን ላይ አብርሽ እኮ ማለት ነው ሄርሜላ አልነቃ ብላ ነው ወንድም አውቃ ምንድን ነው የሚባለው የተኛን ሰው ቢቀሰቅሱት አይሰማም ነገር ሆና ነው እንጂ እኮ አብርሽ እየተደበረባት እንደሆነ በደንብ ታውቃለች። የእውነት ይህን ነው የምላችሁ። እህቱ ራሱ ባለፈ ተናግራለች እኮ የሚፈልጋት ቢሆን ያችን ሴት አመጣጧ አካሄዷ ልክ ባይሆንም የሚፈልጋት ቢሆን አብርሽ አንድ ስቴፕ እንኳን አብሯት ይራመድ ነበር ብላለች። ቡዜ እግዚአብሔርን ነው የምላችሁ። በትክክል የሚፈልግሽ ቢሆን ከአንቺ ጋር አንድ ስቴፕ እንኳን የሆነ ነገር ያሳይሽ ነበር እንደሚፈልግሽ እንደሚወድሽ። አየሽ ግን አይፈልግሽም። የምትፈልጊው አንቺ ብቻ ነሽ ሄርሜላዬ። ግን ደግሞ አንዳንዴ ሸንቆር ባታረጊ እየመጣሽ ጥሩ ነው። አይገልም እንጂ ሀሜት እያልሽ ያው አንድ ቀንማ መውረድሽ አይቀርም። የእውነቴን ነው የምልሽና እንደው ሄርሜላ እንደው ጥሩ እንኳን የሴት ጓደኛ የለሽም? ተይ ጓደኛዬ፣ ይህ የምትሄጁበት መንገድ ልክ አይደለም። ያፈቀርሽው የወደድሽው የልጅ አባት ባለትዳር ሚስቱን እንደምታዩ የሚወዳት ብትመለስ ሚስቱ ወደ እሷ የሚፈልጋት ልቡ የሚፈልጋት ሚስቱ ጋር ነው ልቡ ያለው። ተይ ጓደኛ እየተጎዳሽ ነው፣ አይንሽን ግለጪ፣ ቆንጆ ነሽ፣ ብዙ ፈላጊ ይኖርሻል ብላ እንደምትመክርሽ ጓደኛ በማጣት ሄርሜላ አያም ሶሪ። በእውነት እኛ ቅመሞች በጣም ነው ያዘን ነው ከምንልሽ በላይ ማለት ነው። ለማንኛውም ያው የሰው ባል ሰው ነው፣ ብዙም ያው አትኩራሪበት በአብርሽ ማለት ነው። ያው እንግዲህ ያው እንደተለመደ ነው። አሁን ደግሞ ይሄን ገስቼለት የምትዩን ነገር ደግሞ መስማት እንፈልጋለን። ቤት በነገራችን ላይ ቤት ገስቼለት ምናምን የምትለው ቤተሰቦች ውሸት ነው። እግዚአብሔር ማስታወቂያ እየሰሩ ይመልሳሉ። እየተፈራረምን ምናምን የሚሉት ነገር ሁሉ ማስታወቂያ ነው ከድርጅቱ ጋር የሚሰሩት። ለእኛ ግን ሞኝና ጅል አድርገውን ስለቆጠሩ ለከሌ ቤት ገስቼ ለራስሽ ቤት የሌለሽ ሴትዮዋን ለአብርሽ ቤት ትገዣለሽ። ሁሉ ነገር በየሆቴልም እየሄዱ እንትን የሚሉት ነገር ሁሉ ከዛ ከባለቤቱ ጋር ማስታወቂያ ነው የሚሰሩት ቤተሰቦች። እኛን ግን ምንም እንደማያውቅ ነገር ነው የሚቆጥሩትና ለማንኛውም ይመችሽ። ግን ደግሞ አንድ ቀን ሀሜት ብቻ ሳይሆን አንድ ቀን ወደ ራስሽ ወደ ሴትነትሽ ስትመለሽ የምትሰሪው ነገር ሁሉ ልክ እንዳልሆነ ሲገባሽ ያው የእውነት በራስሽ ራሱ እንደምታፍሪ ነው። የእውነቴን ነው ሄርሜላ። ለማንኛውም እኛ ቅመሞች አይበርደንም አይሞቀንም። ሩታዬን ግን እንወዳታለን ጥግ ድረስ። በሩታ እንደራደርም። ስታጠፋም ተይ አጠፋሽ ሩታዬ እንላለን፣ ልክ ስትሆንም ልክ ነሽ እንላለን። አንቺ እንዱ መቅረትሽ ነው።